ይህ የሀገር ድምጽ የህዝብ ልሳን የሆነው አዋሽ 90.7 ኤፍኤም ነው። አብራችሁን ስላላችሁ እናመሰግናለን። እንኳን አደረሳችሁ። መሰረት ዳባ የማስታወቂያ ስራ ከአዋሽ ኤፍኤም 90.7 ጋር በመተባበር የሚያቀርብላችሁ ልዩ የበዓል ዝግጅት ነው። አብራችሁን ቆዩ። መልካም በዓል። Kutaya Julie Bengumi buki fana Bengumi buki fana Kutaya edu beti kino buki fana Asosina nadina Ijole kamedi se adani subedina Purahami, ya ham tu purahami, terbaaf kar raya
ሶስቱ ነጠላ ኩለዲማ ነጠላ ኩለዲማ ሂዲቀ ቤተ እርሳሴ ሂዲቀ ቤተ እርሳሴ ነጋቲ አሂሪዬ ዲቂታ ዳንባሴ ነጠላ ኩለዲማ ነጠላ ኩለዲማ ሂዲቀ ቤተ እርሳሴ ሂዲቀ ቤተ እርሳሴ ነጋቲ የኦሮሚያ ባህልና ቱሪዝም ቢሮ እንኳን ለአዲሱ ዓመት ለኢሬቻ ሆራ ፊንፊኔና ሆራ አርሰዲ በሰላም አደረሳችሁ ይላል። ቢሮ መጪውን የኢሬቻ በዓል በሰላም በደስታ እንዲካሄድ ከወዲሁ መልካም ምኞቱን እየገለጸ አስፈላጊውን ቅድመ ዝግጅት በማድረግ ላይ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ የክልሉን ባህል፣ ቋንቋ እንዲሁም ሌሎች እሴቶች ለማስተዋወቅና ለማሳደግ ከመቼውም ጊዜ በበለጠ ሁኔታ እየሰራ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ ለመላው የኢትዮጵያ ሕዝብ መጪው አዲስ ዓመት የሰላም የደስታና የብልጽግና እንዲሆን ይመኛል። መልካም በዓል። የኦሮሚያ ባህልና ቱሪዝም ቢሮ አራራቡሳ ዲባን እንደሙ ካናዱ ዳንሳ እንኳን አደረሳችሁ እንኳን አደረሰን እየተባባልን እንግዲህ እስከ ዛሬ ድረስ ቆየንና ዛሬ የመጨረሻው ጳጉሜ ላይ አሮጌው ዓመት የመጨረሻ ቀን ላይ ደርሰናል። እንግዲህ ያው ከጳጉሜ 3 ልዩ ጀምሮ ማለት ነው ልዩ የበዓል መዳረሻ ፕሮግራሞቻችንን ስናደርሳቸው ቆይተናል። ዛሬ ደግሞ የመጨረሻ የ2011 ቀንን ልንሰናበት እንግዲህ ትንሽ ሰዓታቶች ናቸው አይደል የሚቀሩ። ስለዚህኛ ደግሞ የተለያዩ የበዓል የሚሉ ፕሮግራሞችን በቀጥታ የስልክ መስመርም የተለያዩ አድማጮቻችንን እየጋበዝን አብረን እስከ 10 ሰዓት አብረን እንቆያለን ማለት ነው። አዎ ከአድማጮች ውጪ ደግሞ በስልኮቻችን ላይ የምናስገባቸው እንግዶችም ይኖሩናል። በኪንጦ ውስጥ ከፍተኛ ስራ እየሰሩ ያሉ ኢትዮጵያኖች አሉ። እነሱንም አየር ላይ አስገብተን በዓል እንዴት ነው የሚያከብሩት እንኳን አደረሳችሁ እንባባላለን። ስጦታችንም እንደተጠበቀ ነው አለ ማለት ነው። እንግዲህ በቅርቡ የሎሬትነትን ሽልማት ያገኘው አንድ አርቲስት ወደ በኋላ ጋብዘን ከሱ ጋር ቃለ መጠይቅ ምናደርግ ይሆናል። በተጨማሪም ደግሞ እንግዲህ አዲስ ዓመት ሲመጣ ኢሬቻ ሁሌ ይታወሳልና ኢሬቻንም ለማክበር የተወሰኑ ቀናቶች ናቸው ይቀሩን ማለት ነው። ወደ 10 ምናምን ቀናቶች ናቸው የሚቀሩን። 20 በ24 የሆረ ፊንፊኔ ኢሬቻ ይከበራል። በ25 ደግሞ የቢሾፍቱ ኢሬቻ በልዩ ሁኔታ ይከበራል ማለት ነው። ብዙ ሺህ ህዝብ የሚገኝበትን ይሄንን የኢሬቻ በዓል ዘንድሮ በጣም ለየት ከሚያደርጉት ነገሮች ውስጥ አንዱ ከ150 ዓመት በኋላ የተፈቀደው የሆረ ፊንፊኔ ኢሬቻ ስለሚከበር እሱንም አስመልክቶ እንኳን ደስ ያለን እንኳን አደረሳችሁ በማለት ይህንን ፕሮግራም ስፖንሰር ያደረገልን የኦሮሚያ ባህልና ቱሪዝም ቢሮ ነው። እንግዲህ የኦሮሚያ ባህልና ቱሪዝም ቢሮ አዲስ አበባ ላይ አንድ ብቻ ነበር ማዕከል የነበረው የባህል ማዕከል። አሁን ደግሞ አዳዲስ ማዕከሎችን ጨምሯል። አዳዲስ ማዕከሎችን ለመገንባት እንግዲህ ስራውን ከጀመረ ሰንበትበት ብሏል። 3 የባህል ማዕከላቶችን በተለያዩ የፊንፊኔ ክፍለ ከተማዎች እየገነባ ነው። አንዱ ልደታ ይገኛል፣ አንዱ ደግሞ ወደ ጨርቆስ፣ አንዱም ቦሌ አለ። ስለዚህ እነዚህ እንግዲህ የባህል ማዕከላት የተለያዩ አገልግሎቶችን የሚሰጡ ሲሆኑ ቀስ በቀስ እንግዲህ የምናስተዋውቅም ይሆናል። ለማንኛውም ይሄንን ፕሮግራማችንን ማለት ነው ልዩ የበዓል መዳረሻ ፕሮግራማችን የመጨረሻውን ጳጉሜ 6 ስፖንሰር በማድረግ ከጎናችን ነውና በጣም እናመሰግናለን። መልካም አዲስ ዓመት ይላል ማለት ነው ለመላው የኢትዮጵያ ሕዝብ። ያው ትልቁ ነገር እንግዲህ በዓል ስናከብር ሰላም ነውና ከሰላም ጋር ተያይዞም እንግዲህ የገዳ አባቶች ያስተላለፏቸው መልእክቶች አሉ። እውነት ነው። ከሱ ጋር በተያያዘ መረጃ የምናደርሰው ይሆናል። አዎ በተለይ ዲሲቲ ኢንተርቴይንመንት የሚባል አንድ ድርጅት ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር መጪውን የኢሬቻ በዓል በተለይ የሆረ ፊንፊኔው ማለት ነው ኢሬቻ ፒስ ፌስቲቫል በማለት አዳዲስ ፕሮግራሞችን እና የተለያዩ ፕሮግራሞችን እያዘጋጀ ነው። የዚህን ድርጅት የዲሲቲ ኢንተርቴይንመንት ማርኬቲንግ ፕሮሞሽን ኃላፊ ወጣት ደራርቱ አባ ጆርጋን በመጋበዝ ምንድነው እያደረጋችሁት ያላችሁት ዝግጅት በማለት በቀጥታ የስልክ መስመራችን እንጋብዛት ይሆናል።
በጣም ጥሩ። ስለዚህ ሀሳቦቻችሁን አድርሱን። እንኳን አድርሳችሁ መልእክቶች እንቀበላለን። ጥያቄም ይኖረናል። ጥያቄውን ደግሞ የሚመልስ ቤተሰብ ዛሬ ሴት ወንድ አንልም። ሴት ወንድ አንልም። ምክንያቱም እኩል ስላደረግን ትላንት 3 ሴቶችን ሸልመናል። ከትላንትና ወዲያ ደግሞ 3 ወንዶችን ዛሬ እኩል ስለሆኑ እድለኛ የሆነ በጣም ቀላል ጥያቄ ነው። እንግዲህ በነበርንባቸው ከእሁድ ጀምሮ እስከ ዛሬ ድረስ ባለንባቸው ቀናቶች ከእሬቻ ጋር ተያይዞ የሚከበርበትን ቀን ሁላ በደንብ እየተናገርን እያስረገጥን ነበርና ጥያቄያችን የሚሆነው ካነሳ ነው ሀሳብ ጋር መሄድ ነው። ስለዚህ የሚከበርበትን ቀን እየጠቀሱ የመጀመሪያዎቹ በጣም አቀለልሽባቸው። በጣም ቀለለ። ግን ይሄ ነገር እንዴት ነው ማለት አሁን አንዳንዴ ሰምቶ ከልብ የማይሰሙ አሉ። ሰምቶ ዝሞች፣ ሰምተው ደግሞ ከልብ ይሰሙ። ስለዚህ እንደዚህ እናርጋ። ከ150 ዓመት በኋላ የሚከበረው የሆረ ፊንፊኔ ኢሬቻ መቼ ነው የሚከበረው? ታንኪዩ ልልሽ ነበር እኔም። ስለዚህ እሱን እንግዲህ በሞባይል ቁጥርና በስቱዲዮ ስልክ በተለይ ደግሞ በሞባይል እየጻፉ ስለዚህ የመጀመሪያዎቹን 3 አድማጮችን የ100 ብር የካርድ ሽልማት እንሰጣቸዋለን ማለት ነው። 0922 ልንገራቸው ማለት 0922 588589 ላይ በአጭር የጽሁፍ መልእክት ከነገሩን ቀኑን ማለት ነው ወሩንና ቀኑን ከነገሩን የመጀመሪያዎቹ ጀመራይሽ አይገርም ገባ። ስለዚህ በኋላ ላይ መደወል አይቻልም። አትደውሉ። ተመልሰን ያገኙትንም አድማጮች ስማቸውን ጠርተን ሽልማታቸውንም ወደ በኋላ ላይ የምንሰጣቸው ይሆናል ማለት ነው። ስለዚህ በቀጣይ በነገራችን ላይ ይሄ ፕሮግራም ተዘጋጅቶ የሚቀርበው በመሰረት ዳባ ማስታወቂያ ስራዎች ከአዋሽ 90.7 ኤፍኤም ጋር በመተባበር ነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረብ መሰረት ዳባ አንቺ ዳባ ነው የምትያደል ዳባ በስቲ ዳባ ቻልሽ እንደዚህ ያልን እናስተምራለን። ለማንኛውም ኤዶ መለሰና መሰረት ዳባ አብራ ከቴክኒሻናችን ጆን ጋር ጆንም አለ በጣም ፈታ ያለ ነውና እናመሰግናለን። ልደቱ ነው እንዴ? ልደቱ ይመስላል ኬክ አለ። ለማንኛውም ጆንም የተለያዩ ሙዚቃዎችን እየጋበዘን አብሮን የሚቆይ ይሆናል። አሁን ያዘጋጀነው ሙዚቃ እርግጠኛ ነኝ ብዙዎች አያውቁትም። ነፍሱን ይማረውና ታምራት ደስታ ስለ አዲስ አመት የዘፈነው ሙዚቃ በብዙ ሚዲያ ላይ ሲለቀቅ አንሰማም። የኛ ፕሮግራም ደግሞ ለየት የሚያደርገው ያልተሰሙ ያልተሰለቹ ሙዚቃዎችን ነው መጋበዝ ነው። እውነት ነው። ይሄ ደግሞ በተለይ አንቺ ልዩ ምስጋና ይገባሻል። በጣም እየጎለጎልሽ እየፈለግሽ ያልተሰሙ ሙዚቃዎችን ለአድማጭ በማድረስሽ ሸልሚኛ ነኝ አይቀርም መልሽ። በአጭር የጽሁፍ መልእክት ከመለሽ ችግር የለውም። ለማንኛውም የታምራት ደስታን አዲስ አመት የተመለከተ ሙዚቃ እንጋብዛለን። መልካም ቆይታ። ነጋለሌቱ እሰይ አበባ ያበበች እሰይ ዘመረች ፊቱ ዳውዳምቱ እስከምቱልኝ ምርጡን ለአዲሱ ዘመን እስከምቱልኝ ምርጡን ለአዲሱ ዘመን ልክ እንደ ቄጤማ አመትን ጨርሰን ከሚጤሰው ጣን ፍቅር ስለሚበል እንኳን አደረሰ አምላክ እድሜ ሰጥቶን ሰላም ይሁን አዲሱ ዘመን በፍቅር ተሳስበን ሁሌ ማዶ በደስታ በተድላ ተስፋ ቆመን አማን እያልን አዲሱ ዘመን አማን 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 ይሁንልን አማን ነገን ዘመን ያገኘን ዘመን ለአገር ምድሩ በቅተን ክብር ፍቅር ይስጠን ክብር ፍቅር ይስጠን ክብር ያቆየን ያክርመን እድሜ ሰጥቶን በምንወዳት አገር አማን
ጎተራው ይትረፈረፍ ጋቦ በተስፋ በፍቅር አብረን እንድንኖር በሰላም ይመለስ የወጣ ካለ እስኪያምጡልኝ ምርጡን ለአዲሱ ዘመን እስኪያምጡልኝ ምርጡን ለአዲሱ ዘመን ሰው ባለው ዕድሜ ላይ መታደልቡና ማየት የታለ ቤቴታ ጭሱ እንዲጠቁመኝ አደይ እንዳሳየ ፍቅር ጥጋቢውን ሰላም ይሁን አዲስ ዘመን በፍቅር ተሳስበን ሁሌም አንድ ሆነን አዘምር ሰላም እንዲዘን ለዓመቱ ያድርሰን ሆኖልን አማን 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 ይሁንልን አማን ነገም ዘመን ያገኘን ዘመን ለአገር ምድሩ መክተን ክብር ፍቅር ይስጠን ክብር ፍቅር ይስጠን ክብር ያቆየን ያክብረን ዕድሜ ሰጥቶን በምንወዳት አገር አማን የሆነ አዲሱ ዘመን ጎተራው ይትረፍረፍ ጋቦ በተስፋ በፍቅር አብረን እንድንኖር በሰላም ይመለስ የወጣ ካለ ሳይለየን የከርሞ ሰው ይበለን ይውጣ ችግር መከራ ማቋቱ ጎተራ አዲስ ያገና በአዲስ ቀን ተስፋ ፍቅር ሰንቀን ይቅር ይበል ያስገባ የበደለ ያጠፋ አይደል አይቀንስ የጎተራው በአንድነት ሰዋይ በቅርቡ ያሳየን የኢትዮጵያ ትንሣኤ ሰላም ዓመት ዓመት አይደል አይቀንስ የጎተራው መጪው ዓመታችን የደስታ ይሁንልን ጌታዬ ወራንጋፋ ፊንፊኔ ይነፍኑ የዋጀኔ ደቢ ሰራነም የኦሮሚያ ባህልና ቱሪዝም ቢሮ እንኳን ለአዲሱ ዓመት ለኢሬቻ ሆራ ፊንፊኔና ሆራ አርሰዲ በሰላም አደረሳችሁ ይላል። ቢሮ መጪውን የኢሬቻ በዓል በሰላም በደስታ እንዲካሄድ ከወዲሁ መልካም ምኞቱን እየገለጸ አስፈላጊውን ቅድመ ዝግጅት በማድረግ ላይ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ የክልሉን ባህል፣ ቋንቋ እንዲሁም ሌሎች እሴቶች ለማስተዋወቅና ለማሳደግ ከመቼውም ጊዜ በበለጠ ሁኔታ እየሰራ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ ለመላው የኢትዮጵያ ሕዝብ መጪው አዲስ ዓመት የሰላም የደስታና የብልጽግና እንዲሆን ይመኛል። መልካም በዓል። የኦሮሚያ ባህልና ቱሪዝም ቢሮ አራራቡሳ ዲባን እንደሙ ካናዱ ዳንሳ የኦሮሚያ ባህልና ቱሪዝም ቢሮ እንግዲህ የክብር ስፖንሰራችን ነው። በጣም እናመሰግናለን። ፕሮግራማችን እንዲያምሩ እንዲሁም በስኬት አድማጮቻችን ጋር እንዲደርስ በጣም ተባብሮናል። እንዲሁም በጣም እናመሰግናለን ማለት ነው። ያው አሪፍ ሙዚቃ ጋብዘናቸው ተመልሰናል። የታምራት ደስታን ሰላም ይሁን
ምኞት መልካም ምኞቶችን የሚገልጽ ሙዚቃ ነውና በዚህ አጋጣሚ ግን ብዙ ጊዜ አዲስ አመት ሙዚቃዎችን ስናይ አብዛኛው በአማርኛ የተሰሩ ነው ሙዚቃዎች ያሉት ሁሉም በኦሮምኛም አሉ በጣም አሉ እና ሁሉንም ያካተቱ ሙዚቃዎች ቢሰሩ መልካም ነው ብለን እናስባለን ምክንያቱም አንዳንዴ ፕሮግራም ስትሰሪ ለተቸገሪባቸው የምትችባቸው አጋጣሚዎች ስለሚኖሩ አርቲስቶቻችን እንደው እዚህ ላይ ትኩረት ሰጥተው በደንብ ቢሰሩበት መልካም ነው ብለን እናስባለን አንዳንዴ ያው በት ውሎሽ ይወስነዋል እንጂ ለምሳሌ ኦሮሚያ አካባቢ ያሉት አርቲስቶች በጣም በስፋት ብዙ የበዓል ዘፈኖች አሏቸው ማለት ነው እኛም ስለማንሰማ ይሆናል እንጂ በጉራግኛም አለ በትግርኛም ብዙ አሉ አላየሁም ሰርች ሳረግ ትግርኛ ላይ አሁን ብዙ አላየሁም ቀደም ራሱ እየፈለኩ ነበር ትችያለሽ ዝም ብዬ እየሞከርኩ ነበር በአማርኛ እንትን እያልኩኝ የበዓል በእንግሊዘኛውም ስሞክር አልመጣልኝም የመስቀል ግን አለ ምርጥ ሙዚቃ የመስቀል እሱ የማይካድ ነው ለማንኛውም ያው ይታሰብበት ለማለት ነው አድማጮቻችን መልሱን አግኝተውታል ግን ሶስቱም የመጀመሪያ ሶስቱ አድማጮቻችን ስማቸውን አልጻፉም በስልካቸው ብቻ ቀኑን ገልጸውልናል በብዛት ግን ቀኑን አላወቁ መስከረም 18 ሚላል መስከረም ብቻ መስከረም 10 ምናምን ሚላል ከኛ ጋር ነበሩ ማለት እሁድ ቀን ነው የሚልም አግኝቻለሁ በብዛት እንግዲህ ሬቻ ኤፍኢንፊኔ የቢሾፍቱ ሬቻ እሁድ ቀን ነው የሚከበረው ከመስቀል በዓል በማግስቱ ማለት ነው በሳምንቱ መስቀል ከተከበረ በኋላ የሚቀጥለው እሁድ የቢሾፍቱ ሬቻ ነበረ ዘንድሮ እንግዲህ የሆረ ፊንፊኔ ተጨምሮበት በልዩ ሁኔታ ሊከበር ነው የዘንድሮ የሆረ ፊንፊኔ ሬቻ የሚከበረው መስከረም 24 ነው ስለዚህ ሶስት አድማጮቻችን አግኝቷል በ2584 የሚያልቅና 8205 እንዲሁም 5703 የሚያልቅ ስልክ ቁጥር ስማችሁን ባካችሁ መልሳችሁ ላኩልን አሸናፊ ሆናችኋል እንኳን ደስ ያላችሁ ስለዚህ 100 ብር ሽልማት ካርድ ማለት ነው የ100 ብር ካርድ ሽልማት አላችሁ እሺ በነገራችን ላይ እንግዲህ በዓልን ስናከብር የተለያዩ ትዝብቶች ይኖሩናል ለምሳሌ አሁን ከዋጋ ጋር በተያያዘ አንዳንዴ ታላቅ ቅናሽ ተብሎ ዋጋ ጨምረው የሚሸጡ ተቋማትም አሉ በጣም በተለይ ግሉ አካባቢ ስትሄጂ ባዛር ተብሎ ስትገቢ ኤግዚቢሽን ማዕከል ስትገቢ ብዙ እቃዎች ጨምሮ ታገኛቸዋለሽ ከወትሮ ማለት ነው አንዳንዴ ደግሞ እውነተኛ ዲስካውንት ወይንም ደግሞ ቅናሽ ታገኛለሽ በዓል ላይ ማለት ነው ውጪ ሀገር ግን ዲስካውንት ከሆነ ዲስካውንት ነው ምንም እንትን አይልም አይጨምሩም ማለት ነው በፊት የነበረው ዋጋ ይሄ ነው አሁን ያለው ይሄ ነው ብለው ያስቀምጡልሻልና እኛ ሀገር ግን እንደዚህ ያልተለመደም ግን ዘንድሮ እንዴት ነው ዶሮ በጣም ቀነሳሉ ጨምሯል የሚባላል ቀንሷል ለምን እንደቀነሰ ታውቂያለሽ የሽንኩርት ዋጋ በጣም ስለናረ ዶሮ ደግሞ በሽንኩርት ዶሮ እንትን ሽንኩርት ነጋዴ የሆነ ሰው አዎ በጣም ጨመራሉ ሽንኩርት እንግዲህ እና እንዴት ነው ዶሮ መስራት በጣም ትችያለሽ እኔ እግዚአብሔር ይመስገን ነጻ ነኝ ከዶሮ መስራት እንዴ እኔ በጣም ነው የምሰራው ግን እንደዚህ በጣም ሽንኩርቱን አሳድሬ ዘይቱን አቃጥዬ ምናምን አይደለም የምሰራው ታስታውቂያለሽ ኮሜሲ አምባሳደር ሙሉ ሰለሞን ታውቂያቸዋለሽ አይደለ አሁን የጀርመን አምባሳደር ናቸውና በጣም ነበር የሚተቹት የኛ ሀገር የዶሮ አሰራር ምንም ኒውትሪሽን ቫልዩ ዜሮ ነው ምንም ጥቅም የለውም ሁሉም ተቃጥሎ ነውና በደንብ ድብን ያለ ዶሮ ወጥ ይባላል አይደለ ምንም ዝም ብለን ነው እንጂ ምን በላው እኔ መብላት ነው የምወደው ምናልባት ስጋ ውስጥ ሊኖር ይችላል እንጂ ምንም በጣም ነው ሽንኩርቱ በጣም ነው የሚበስለው ሁሉም ነገሩ እና ከዛም እናገኘው ንጥረ ነገር ልበል ኒውትሪሽኑ በጣም ዝቅ ያለው ነው የሚሆነው ማለት ነው ስለዚህ ሴቶቻችን እንግዲህ ብዙም ባናቃጥልስ ምን ይሆናል ሙያ የላትም ይባላል አይደል ያኔ ደግሞ ያው ይተቹናል ባሎቻችን ወይም ጓደኞቻችን ቤተሰቦቻችን ብቻ ወንዶቻችን ያው አንድ ዶሮ ደግሞ ወርቅ ዋጠ ተብሎ ተሰማ እኮ ትላንት በጣም በሶሻል ሚዲያ ላይ ታርዶ እንደውም አገኘሁት አለች ወደ ምዕራብ ሸዋ ነውና ገበያ ሊወጣ ያለው ዶሮ ዝልል ብሎ ከሰው ጆሮ ላይ ወርቅ ውጦ ከዛ በኋላ ደግሞ ወርቄን ክፈሉኝ ስትል አይ ዶሮውን ግዢ ዶሮ ሲታረድ ብዙ ነገር ይፈልጋል አይደል ታርዶ አገኘችው እኮ መልሳ አገኘችው ውጦት እንደ ታረዳ አገኘችው እዚህ ጋር ግን መስሉ ጥቅም ከታዘብሽ አውዳመት ሲመጣ ዶሮች እየተፈቱ ቢጠፉበት በግ እየጠፋበት አንዴ
ቦሌ 19 የሚባል አለ 17 19 ቴኒስ ሜዳው አለና ከቴኒስ ሜዳው እስከ ሳይኬክ ቤትን ታውቂዋለሽ አይደል? አዎ ከቴኒስ ሜዳው ጋር የተለቀቀ ጠፍቶ እስከ አስቢው ቢያንስ እኮ አንዱ ለፊርማታ ይሆናል ፈርጥጦ ማለት ነው። ዶሮ ነው እንትን ነው እንጂ በግ አምልጦ ሲሯሯጡ መጨረሻ ላይ መኪና ዘግቶባቸው መኪኖቹ ናቸው እንዲያዝ ምክንያት የሆኑት እንጂ አልደረሱበትም እነሱ ተሯሯጡ። እና እዚህ ላይ ጥንቃቄ መደረግ አለበት። በተለይ በጣም የመጥፋት ነገር አለ። አዎ የመሰረቅም እኔ እንኳን ጠፍቶብኛል። በነገራችን ላይ ቴክኒሻናችን አብርሃም ሰብስቤ ነው። ጥሩ ሙዚቃዎችን ጥሩ መረጃዎችን ከአድማጮቻችን ጋር ያለንን ግንኙነት እያሳመረልን ያለው አሁን ከተወሰነ ደቂቃ በኋላ በስልክ የምናስገባው ሰው ይኖረናል። ቀደም እንዳልነው እንግዲህ መግቢያችን ላይ ዲሲቲ ኢንተርቴይንመንት የሚያዘጋጀው ልዩ የኢሬቻ ፌስቲቫል ኢሬቻ ፒስ ፌስቲቫል በማለት በፊንፊኔ ከተማ የሚዘጋጀውን ኢሬቻ ለማሳመር ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመሆን ልዩ ፕሮግራሞችን እያዘጋጁ ነውና ምን ላይ ናችሁ ለማለት ወደ ደራርቱ ደውለን ነበረ። ስልኳን ማግኘት አልቻልንም። ወደ በኋላ ላይ ካገኘናት ምናስገባት ይሆናል። በጣም ጥሩ በዓል ነው። እንኳን አደረሳችሁ እንባባላለን። በጣም የወደድኩት አንድ ግጥም አለ ነፍሳቸውን ይማርና የሎሬት ጸጋዬ ገብረመድህን እሳት ወይ አበባ ከሱ ላይ የምናገኘውን በኋላ ላይ የምናደርስ ይሆናል ማለት ነው። ከአንድ ዘፈን በኋላ ምን አደርሳቸው ይሆናል። ሀዊ ተዘራ ደግሞ የበዓል ልዩ የቃሜ ወይንም ደግሞ የእንቁጣጣሽ ዘፈን አላት። አንጋፋ ናትና ብዙ አርቱ ውስጥ ቆይታለች በኦሮሞ አርት ውስጥ ማለት ነው። የእሷን ዘፈን ጋብዘን እንመለሳለን። ስንመለስ የሎሬት ጸጋዬ ገብረመድህንንም ግጥም እናደርሳቸው ይሆናል። መልካም ቆይታ። Abba
አርቲስታዊ ተዘራን በጣም እናመሰግናለን። እንግዲህ የቃሜ ወይንም ደግሞ የእንቁጣጣሽ የበዓል ዘፈን ውስጥ አንዱ ነው ማለት ነው። አዎ ቅድም መግቢያችን ላይ የጋበዝ ነው ከእንቁጣጣሽ ጋር ተያያዥ የሆነው በተለይ የሴቶች ሽሎ የሚባለው ባህላዊ ጭፈራ ነው። በተለይ ደግሞ በክሊፕ ቢያዩት ደግሞ የበለጠ ያምራል። ባህሉንም በደንብ ለማወቅ ትጓጓያለሽ፣ ማወቅም ትፈልጊያለሽ። እውነት ነው። እና ባህሎቻችን እንደዚህ እየጠበቀን የምንሰራቸው ኪነ ጥበባዊ ስራዎቻችን በተለይ ህብረተሰቡ ላይ ተደራሽ እንዲሆኑ በጣም መስራት ይጠበቅብናል። ሚዲያውም መስራት አለበት። የሚገርምሽ ዱሬሳ ግርማ ይባላል። ዱሬሳ ግርማ ምን አለ? ባለፈው ወርቅ የዋጠው ዶሮ ታርዶ ተበላ፣ ወርቁም ከሆዱ ወጥቷል፣ ወርቁ ትንሽ ጠቁሮብኛል ብላለች የጆሮ ጌጡ ባለቤት በማለት አድርሶናልና በጣም እናመሰግናለን። ለማንኛውም ላደረስከን መረጃ ማለት ነው። ግን አይታጠብም? አሁን ብር እንደሚታጠብ አውቃለሁ። ወርቅም እኮ ይታጠባል፣ ግን ግራሙ አይቀንስም ሲታጠብ። ለካሱ አሁን አሲድ ነው ሚናካውና አሲዱ ትንሽ የተወሰነች ግራም ያው ግራም ባየው በጣም በትንሹ ያው ይወስዳል ብዬ አስባለሁ። ግን ይታጠባል። አይዞሽ እንበላት እንዴ አሰማን እንጂ ወይም የሰማል ያደርሳት ይችላል። ለዚህ ነው ለካ ብዙ ጊዜ እንትን ጨጓራ ውስጥ የዶሮ ምንድነው መቋደሻ ነው የሚባለው ሲበስል፣ ግን እዛ ካለ ደግሞ ጨጓራ ነው የሚባለው። እዛ ውስጥ እኮ ሲታረድ እስቲ ፈልግ ይባል ነበር። እኔ ከዚህ በኋላ እንግዲህ ቼክ እናደርጋለን። ወርቅ ካለውና ነገርም አስቤው አላውቅም ነበር። አረ በጣም እኔ ድሮ በጣም ነው የምፈልገው እና ስሰማ በጣም ገረመኝና ለካ ስለዚህ የዶሮ ዋጋ እንግዲህ ቢጨምርም ምናልባት ሌላም ውስጡ ያለው ነገር ድንገት እድለኛ ከሆንሽ ታገኝ ትችያለሽ። ያው እንግዲህ የኦሮሚያ ባህልና ቱሪዝም ቢሮ በክብር ስፖንሰር ያደረገልን ሰዓት ላይ ነው ያለ ነው። ከእናንተ ጋር የሚኖርን ጊዜ ጣፋጭ እያደረገ አውደ ዓመት እንዲሸት እያደረገ ከኛ ጋር ቆይታ ያደርጋሉ ማለት ነው። እንግዲህ የኦሮሚያ ባህልና ቱሪዝም ቢሮ የክልሉን ባህል እንዲሁም ደግሞ የቱሪስት መዳረሻዎችን በመንከባከብ ብዙ ቱሪስቶች ወደዛ በመሄድ ኦሮሚያ ክልል በመሄድ እንዲጎበኙና የውጭ ምንዛሬ እንዲመጣ በተለይ ያው የአገራችን የውጭ ምንዛሬ እጥረት አለባት አይደለም፣ እሱን ለማሳደግ ከወትሮ በተለየ ሁኔታ እየሰራው ነው እያለ ነውና በጣም እናመሰግናለን ስፖንሰር ስለሆኑ። አሁን ደራርቱን ካገኘናት ዲሲቲ ኢሬቻ ፒስ ፌስቲቫል በማለት የተለያዩ ፕሮግራሞችን በመስራት ላይ ነው የሚገኙትና በደንብ መረጃውን ደግሞ እንድታደርሰን የማርኬቲንግና ፓብሊክ ሪሌሽን ዳይሬክተር ወጣት ደራርቱ አባጆብርን በስልክ መስመራችን እየፈለግናት ነው። ስልኩ ግን ኔትወርክ ያስቸገረ ስለሆነ በአለም ስለሆነ ከኔትወርክ ጋር ተያይዞ ብዙ መልእክቶች ይደርሱሻል አይደል? እንኳን አደረሰሽ መልእክት በብዛት ማለት ነው ከጓደኞችሽም ከዘመዶችሽም። አንዳንዴ ልትመልሽ ስትይ ወይ ቢላል ከዛ ወይ ትኮራረፍ ያለሽ ለኔ ያልመለስሽም እኔ እንደዚህ ልክ ያለው ብለሽ ስታይ ተመልሶ ይመጣልና ኢትዮ ቴሌኮም እንግዲህ የተለመደ ትብብሩ አንዳንዴ እባካችሁ እያለን ለምንድን ነው እባካችሁ የሚለውን ቃል የምንጠቀመው? ግዴታው እኮ ነው የሚሉ ሰዎችም አሉ። አይ እባካችሁ እኮ ያው ትትና ለማሳየት ነው። በትትና እኛ ሀገር እኮ በገንዘቤ ነው የገዛውትና ለምንድን ነው ቴንኪዩ ምለው ይላሉ። ቴንኪዩ ግን ምንም ዋጋ አያስከፍልም አይደለም። ትትና ለማሳየት እስከሆነ ድረስ ደግሞ እባካችሁ ብቲ ሞር ያሰው ወይንም ደግሞ የምታገኙ አገልግሎት የተሻለና ሶፍት እንዲሆንልሽ ያደርጋል። ኢትዮጵያውያን እንደውም የምስጋና ስስታሞች እንባላለን እኮ በገንዘቤ ነው የገዛውት ለምንድን ነው አመሰግናለሁ። እኔ እንደውም አመሰግናለሁ ስል ምንድነው ምን በጣም አንዳንዴ የሆነ እንትን የምትቀብጪባቸው ነው የሚመስላቸውና አመሰግናለሁ በጣም ለምዶብኛል እኔ። ግን ብዙዎቻችን ጋር ስታይ የራሱ አይመሰገንም የሚባሉ አጋጣሚዎችን ትሰሚያለሽ። የመሰጋገን ባህላችንም ደግሞ በጣም አናሳው ነው ታያዋለሽ። እና ለተደረገልሽ ነገር አመሰግናለሁ ማለት ቢለምድብን የተሻለ ነው ብለን እናስባለን። ሌላ እንግዳችን በስልክ መስመር አግኝተናቸዋልና ሄሎ ቆይ ዛሬ ስልክ ትንሽ እንትን እያለ ነው። ሌላው ደግሞ በዓል ላይ ከምንታዘባቸው ነገሮች አንዱ ምንድነው ይሄ ኮንሰርት ግርግር። የኮንሰርት ግርግሮች ሲበዙ ከኮንሰርት ጋር ተያይዘው የሚከሰቱ ነገሮች አሉ።
ባለፈው እንዳነሳ ነው በተለይ ኪስ አጣቢዎች የሚባሉ ኪስ አውላቂዎች ስለዚህ ከሱ ጋር መጠንቀቅ ይኖርባቸዋል መኪና ሲያሽከረክሩ እንደውም ይሄ የትንፋሹ እንትን ማታ በተለይ በጣም አለ የትንፋሽ መሳሪያ ጣጣቶ ለሚያሽከረክሩት በጣም ብዙ አደጋ የሚደርሰው እኮ በብዛት በበዓል ጊዜያቶች ናቸውና ጠንቅቆ ማሽከርከሩም አይከፋም ሄሎ አቤት ጤና ይስጥልኝ እንኳን አደረሱት እንኳን አብሮ አደረሰን ያው በርግጥ ሙዚቀኛ አንተ አይባልም ይባላል እውነት ነው የቆየ ነው እኮ ስለዚህ አንተ ብንል ምንም ቅር አይልም ማለት ነው ምንም ቅር አይለኝ እኔ ቅር ይለኝ አንቺ ካልሽ ቅር ይለኛል ያው መስመራችን ላይ የሚገኘው እንግዲህ በአዲስ ማረጉ ሎሬት አዩ ማንዶሊን ወይም አዩ ማንዶሊን ነው እንግዲህ ከአዋሽ ኤፍኤም 90.7 ነው የምንደውልልዎት እንኳን አደረሰዎት እንላለን እንግዲህ በቅርቡ ደግሞ የሎሬትነት ማዕረግን አግኝቷል በተጨማሪም እንኳን ደስ ያለዎት እንላለን ስለዚህ 2012 ከዚህ በፊት ከነበረው በተሻለ ሁኔታ አዳዲስ ነገሮችን ይዞ መጥቷል ማለት ነው አዩ ዘመኑም እንግዲህ እንኳን አደረሳችሁ ለማለት ተጋበዝሽኝ እኔም ራሴ እስካሁን ድረስ ካየሁት ለየት ያለ ደስታን ያጋጠመኝ በደስታ ላይ ደስታ ነው እኔን በአዲሱ አመት የዚህን አይነት ታላቅ ሽልማት ሳገኝ እጅግ የራቀ ደስታ ነው የሚሰማኝ በእኔ በኩል እንግዲህ ሀገራችንን እግዚአብሔር የሰላም ካባ አጎናጽፏት በአዲሱ መንገድ ሰላምን ሰንቀን ተጉዘን ጥሩ ደረጃ ላይ እንድንደርስ እግዚአብሔር ይርዳን አሜን ወገኖቻችንን የተራቡት እንዲያገኙ የተራራቁት ተቀራርበው ፍቅርን መስርተው ለሀገራቸው ስራ የሚሰማሩበት ዘመን ይሁን ሁላችንም እግዚአብሔር ግፍ አድርጎ አመቱን መጪውን አመት የሰላምና የብልጽግና የፍቅር ዘመን የመተቃቀፊያ ዘመን ያደርግልን አሜን እግዚአብሔር ለሁሉም ይርዳን ነው እንኳን አደረሳችሁ እላለሁ ሁላችሁም አመሰግናለሁ ሎሬት ያው ባለፈው አመት ደግሞ የበጎ ሰው ሽልማት በህይወት ማለት በሙዚቃ በዜማ እጩ ነበርክ 3 ውስጥ አቤት በሙዚቃ እጩ ነበርክ አይደለ 3 ውስጥ የበጎ ሰው ላይ ዘንድሮ ደግሞ የሎሬትነት ማዕረግ አግኝታል እርግጠኛ ነኝ ምናልባት ከስቱዲዮ ዘፈን ብታስተላልፊልኝ ሁሉም ነገር መሆን የሚችለው መቼም ሰው ያገኘ ደስተው ቢያጣም ጠያቂ የሚያገኘው ቢታሰር ጠያቂ የሚያገኘው ቢሞት ቀባሪ የሚያገኘው በሀገር ላይ ስለሆነ ሁሉም በሀገር ነው የሚለውን የራሱ ድርሰት የሆነውን በጥላሁን ገሰሰ የሚዜመውን ለአድማጩ ድጋፍ ይዤልኝ እጅግ በጣም ረካለሁ እንግዲህ ቴክኒሻናችን ሙዚቃውን የሚያገኝ ከሆነ የሚጋብዝ ይሆናል ካልሆነ ግን ሁሉም በአገር ነው የሚለው የክቡር ዶክተር ጥላሁን ገሰሰ ሙዚቃ ነው በጣም ብዙ ሙዚቃዎችን ሰርቷል በተለይ ከጥላሁን ገሰሰ ጋር ብዙዎች እስካሁን ድረስ በሰርግ የምንሞሸርባቸው የተሞሸሩባቸው ወደፊትም የተሞሸር ገና ብዙ ዘመናትን እንዴ የጋብቻ በዓላቸውን እኮ ሲያከብሩ በተለይ የህይወት ነው እውነት ነው የህይወቱ ህይወት ነች የህይወቷ ህይወት ነው አይደለ በጣም ስለዚህ ባንቺ ሰርግ ላይ እንግዲህ ወደፊት አዩ ራሱ ማንዶሊን ይጫወትልኛል ብዬ አስባለሁ በእኔ ሰርግ ላይ አይደለ ይጫወትልሻል ችግር የለውም ቴክኒሻናችን በጣም አዘጋጅቷል ዘፈኑ ፈጣን ነው እኛ ስናወራ ከስር ለቀም አድርጎ ያዋሽ ሰራተኞች በጠቅላላ ቅኖችና ፈጣኖች ናቸው በጣም ጥሩ ጆሮ አላቸው አባየውን ስናሞግስ ነበረ ዛሬ ደግሞ እሱ አብርሃም የጾታ እኩልነት አባየውና አብርሃም እና ስለተዘጋጀ እሱን ጋብዘን እንመለሳለን የኦሮሚያ ባህልና ቱሪዝም ቢሮን በጣም እናመሰግናለን ልዩ የበዓል ፕሮግራማችንን ስፖንሰር በማድረግ ከጎናችን ስላለ ወደ ዘፈኑ በመለስ እንመጣለን የምንታየው
ሁሌ ተደስተን ሳይከፋን ደስ ብሎን መኖር የምንችለው ከነጻነት ጋራ ሁሉም በሀገር ነው በሀገር ነው ፈገግታ ደስታን ሁሌ የምናየው ሁሌ የምናየው ሀገር በነጻነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው ትዳር ይዞ መኖር ልጅ ወልዶ ማሳደግ አሳድጎ መዳር አስተምሮ በወግ ይህን ሁሉ ደስታ ተሞልቶ ምናየው ሰዎች እንረዳ ሁሉም በሀገር ነው በሀገር ነው ሳፈገግታ ደስታን ሁሌ የምናየው ሁሌ የምናየው ሀገር በነጻነት ቆርጣ ስትኖር ነው ሁሉም የሚያምረው ሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው ይህን ሁሉ አውቀን ከልክ ከተረዳን ያለ ሀገር ምንም እንደሌለ አውቀን ሳቀን እንነሳት ለሀገራችን ጠላት እንዳይደፍራት እያየን ባይናችን በእውናችን ሳፈገግታ ደስታን ሁሌ የምናየው ሁሌ የምናየው ሀገር በነጻነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው ሳፈገግታ ደስታን ሁሌ የምናየው ሁሌ የምናየው ሀገር በነጻነት ቆርጣ ስትኖር ነው ሁሉም የሚያምረው ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው እውነት ነው እውነት ሁሉም ነው ባገር ነው በጣም ፋንቱ ማንዶሊን ሎሬት ፋንቱ ማንዶሊን አዩ ማንዶሊን አዩ ማንዶሊን በ1972 እንግዲህ የተዘፈነ ዘፈን ነው ግጥምና ዜማው የራሱ ነው በክቡር ዘበኛ ባንድ እንደዚህ እንግዲህ በዛን ሰዓት ተቀነባብረው እስከዛሬም በጣም በጉጉት የሚደመጥ ዘፈን ነው አዎ በነገራችን ላይ ክቡር ዘበኛን ካነሳን ክቡር ዘበኛ ውስጥ የነበሩ ወርቃማ የኢትዮጵያ ሙዚቃ ልጆች ዘመን ተሻጋሪ ስራዎችን በመስራት ለትውልድ የሚተላለፉ ታሪካዊ ስራዎችን ሰርተዋል ለምሳሌ ብዙነሽ በቀለን ማንሳት ይቻላል አዩ ራሱ እዛ ሰርቷል ከተሳሳትኩኝ ያው ታረማለሁ ምክንያቱም ሲኒየሮቻችንም ስላሉ ያዳመጡ ነው እርማት ይሰጡናል ማለት ነው ብቻ በጣም እስካሁን የእንትና የደራርቱን ስልክ ልናገኝ አልቻልንም እንግዲህ ነገ ምናገኛት ከሆነ ምናስገባት ይሆናል ዛሬ ነገር የተራራጠች ይሆናል ግን እንዴት ነው ማርኬቲንጎች ግን እንደው ዝም ብለሽ ስታስቢ ሙያ ላይ ጎበዝ ይመስሉሻል ማርኬቲንግ ይገርማል ይከብዳል እሱን ለመመለስ ትመልሳለች ራሱ አዋሽ ኤፍኤም 90.7 ለሀገር በሀገር ከሀገር
በጣም በሰፊው የተደመጥን ነው። ብዙ አድማጮቻችን እያዳመጥናችሁ ነው። ታክሲ ውስጥ ሆነን እንዳለ ታክሲ ጠቅላላ እዛ ውስጥ ያሉ ሰዎች በጣም እያዳመጧችሁ ነው። ማሜ ፋሚሊ በተለይ ደግሞ ፒያሳ አካባቢ በግሩፕ ነው የሚያዳምጡን ተደራጅተው ማለት ነው። በዚህ አጋጣሚ ታክሲ ተራ አካባቢ ያላችሁ ቤተሰቦቻችን አድማጮቻችን እንኳን አደረሳችሁ ብለናቸዋል። ለመላው የኢትዮጵያ ሕዝብ እንኳን ለ2012 አዲስ አመት አደረሳችሁ እንላለን። አዲሱ አመት የሰላም የደስታ የብልጽግናና ሰርተን የምናገኝበት ተስማምተን አብረን የምንኖርበት የምንግባባበት አመት እንዲሆንልን ከወዲሁ እንለምናለን ማለት ነው። በዚህ አጋጣሚ አንድ የግጥም አጭር የግጥም ግብዣ ለምን አናደርግም? ጥሩ። ነፍሳቸውን ይማረውና የሎሬት ጸጋዬ ገብረመድህን ኢልመደስ ሶኦዳ አድምጠን እንመለሳለን። መልካም ቆይታ፣ አብራችሁን ቆዩ። Gerargera nanjedu oti gerari mala gorsu oti dira garanu nobsu oti dari dananu dugai ilma galma abba gada rutu jama bisu jama lakka antana abba gada ilma galma yaada oromo shama waaqa gadiini namaa oliini suma akkasuma የተሰኘው እንደ አክሱማ የተባልከው ፍጹም ጀማ ለካ አንተ ነህ አጋኡጋ ጂጋሎጋ አባ ሰርዳ አባ ገዳ አባ ፈርድ ነበልባሉ እምቅድመ ኦሪት ባህሉ ያኢ ብያ አባ ቃሉ ቃሉ የማይቀለበስ ቃሉ ለካ አንተ ነህ ሴአት አርካ ኦ ገዳ ያድባሮ አርካ ያዴ እናቴ ያዴ ሴቴ ያዴ አቴቴ ያዴ እቴቴ ያቴ ሆራ የኩሽ ነዶ አባ ቦኩ አካሚዶ ባናትህ ፀሐይ ከለቻ የምትጠልቅ አንተ ብቻ የካም ኢዶ ምድር ተነባቢ 10 ምስጢር አባ ወሮ አባ ወራ አባ ባሮ አባ በራ አባ ካሮ አባ ካራ የጅቡቲም ጀባ ጂሾ የማቅዲሾም ማቃዲሾ የነሙቴሳ ካምባልጣ እንደ ብራቡ ካምፓላ መነ ደላ አከማንደላ ማቀደላ አከማቀደላ የፉላኒ ካኖ ደላ የምትሰኝ የምታሰኝ የጎና ቤት አባ ወራ የላሊ ቤት ላሊ በራ የከረዩ አባ ከራ በጎፈሬህ ስሪት ላባ አዶ አዶዬ ውብ ቀዘባ አዳ የከለቻ ተሸላሚ ያዱ ግንባር ተቀዳሚ የአዲስ ዘመን መጻው አደይ አዳ አዱኛን እልል እሰይ የምታሰኝ የምትሰኝ አዱ አዱኛ አባ ቢሌ የአካኪሌ የአባ ቢሌ ለካ አንተ ነህ ጋዳ ገዳም የዓለም ሰላም ጋዳ ቢሊሱማ ሳቃ ፈካ ጉራቻ አካዋቃ የጻሕፍት አምላኩ አኒ ያለበሰህ ድርብ ካኒ የጥቁር ፈርዖን ልሳን የአዴ አዳ ፀሐይ ብርሃን የአዱሊስ አዱኛ ኪዳን አባ ገዳ አባ በዓል የቅድመ አክሱማዊት ቃል የአሰርቱ በሮች መሰላል የማለዳ ንጋት ጸዳል የኦሩስ ኦሪሳ ተምሳል ለካ አንተ ነህ
aga'uuga jigaluuga yaa'ii biyyaa abbaa qaallu የማይቀለበስ ቃሉ ርቱ ጀማ የተባልከው አጋሱማ እንደ አክሱማ ያዳ ኦሮሞ ሻማ አባ ገዳ ኢልማ ገልማ ለካ አንተ ነህ ወራንጋፋ ፊንፊኔ ይነፍኑ የዋጀኔ ደቢ ሰራነም የኦሮሚያ ባህልና ቱሪዝም ቢሮ እንኳን ለአዲሱ ዓመት ለኢሬቻ ሆራ ፊንፊኔና ሆራ አርሰዲ በሰላም አደረሳችሁ ይላል። ቢሮ መጪውን የኢሬቻ በዓል በሰላም በደስታ እንዲካሄድ ከወዲሁ መልካም ምኞቱን እየገለጸ አስፈላጊውን ቅድመ ዝግጅት በማድረግ ላይ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ የክልሉን ባህል፣ ቋንቋ እንዲሁም ሌሎች እሴቶች ለማስተዋወቅና ለማሳደግ ከመቼውም ጊዜ በበለጠ ሁኔታ እየሰራ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ ለመላው የኢትዮጵያ ሕዝብ መጪው አዲስ ዓመት የሰላም የደስታና የብልጽግና እንዲሆን ይመኛል። መልካም በዓል። የኦሮሚያ ባህልና ቱሪዝም ቢሮ አራራቡሳ ዲባን እንደሙ ካናዱ ዳንሳ አዋሽ ኤፍኤም 90.7 ነው እንግዲህ በማዳመጥ ላይ ያላችሁ አድማጮቻችን። አዋሽ ኤፍኤም ለሀገር በሀገር ከሀገር የሀገር ድምጽ የህዝብ ልሳን በአዲስ መልክ እንግዲህ ስራውን ከጀመረ ሰንበትበት ብሏል። ብዙ አድማጮቻችን እንደጀመረው እና መልካም በዓል እንመኛለን። አሁንም የኦሮሚያ ባህልና ቱሪዝም ቢሮ ደግሞ የክብር ስፖንሰራችን ነው የዛሬውን ፕሮግራም ማለት ነው። እናመሰግናለን የኦሮሚያ ባህልና ቱሪዝም ቢሮ። መስመራችን ላይ እንግዲህ አውዳመት ከሚያስመስሉልን እንስት ድምጻውያኖች ውስጥ በግንባር ቀደምትነት ትጠቀሳለች። እንደውም አሁን ተተኪዎች መጡላት እንጂ እኮ እሷና የሷ ባች ለጊዜው ስም አንጠቅስም በጣም ወርቃማ ስራዎችን ሰርተውልናል። አሁንም እንደዛው ናቸው። በቅርቡም እንግዲህ ቅምሻ አቅምሳናለች። ቅምሻ በማለት አንድ ሲዲዋን 9ኛ አልበሟን በማን አድርሳናለች። እንግዲህ አርቲስት አመልማል አባተ ናት። አመልማል አባተ እንግዲህ ለየት ከሚያረጓት ስራዎች በጣም ብዙ ጊዜ በተደጋጋሚ የምትጠየቀው በግ መበለቷ ነው። እየሰማሽና አይደል? አሚ ይሄ በግ መከራውን በላ። በጣም ግን ዝም ብዬ ሳስበው ወንዶች ቀንተው ይመስለኛል። ወንዶች ቀንተው ይመስለኛል። አዎ እኛ እኮ ያው ምን ተደፍ ያው ያስተዳደግ ነገር ነው። እውነት ነው። ሁሉም የኛ ቤት ወንዱ የሴት ስራ ያውቃል፣ ሴቱም የወንድ ስራ ያውቃል። እውነት ነው። ያው ከስልጣኔ ጋርም እንግዲህ ተያያዥነት አለው አይደለ? ይሄ መተጋገዙ ነገር እውቀት ምን ይከፋል? ያወቅሽው ነገር እኮ ይጠቅማል። እውነት ነው። አዎ አሁን በዓል ሲመጣ ለምሳሌ አራስ ሸክ ነው። አሁንም ታረጊዋለሽ? ሰው አጠብቂው። አሁን ግን የሚደክምሽ ነው የሚመስለኝ። ምክንያቱም በጣም ተደራራቢ ስራዎች አሉ። የበዓል ስራዎች ደግሞ በጣም ያደክማሉና እረፍት የሚያሳጣሽ ይመስለኛል። እንኳን የወንድ ስራ ለመስራት የወንድ ስራ ነው ተብሎ ከባዱን ስራ መስራት ቀላሉንም መስራት ይከብዳል አይደለ? ባባ ሰለቻ እንደውም ማይችለው አለ እኮ አይደለ? አሙ እስቲ በዓል እንዴት ነው? መጀመሪያ እንኳን አደረሳችሁ። በዓል አሪፍ ነው። ዛሬ ማታ ያው እንደምታውቁት የዋዜማው ነው። ዋዜማው ስራ ጉድ እያልኩ ነው። ያው እንግዲህ ቀጥላለች። እስቲ ፕሮግራምሽ ምንድነው ዛሬ ያለሽ? እስቲ አድማጮችንንም አድርሽንና እኛም ወደ በኋላ እንድንመጣ እንግዲህ በቃ ባሉ ያው ዛሬ እንግዲህ አዲስ ዓመት ዋዜማ ነው። ያው እንኳን አደረሳችሁ ምናምን እንላለን። ያው በዚህ እንግዲህ በተለመደው ማለት ነው በተለምዶ ሚድናይት ላይ ስልክ ሰዓት ላይ እንኳን አደረሳችሁ የሚለው ዘፈን ይዘፈናል። በዛ ሴሌብሬት ያደርጋሉ። እንግዲህ ምንድነው የሚሉት ፈረንጆች በአዲስ ዓመት ላይ ጥሩ ደስ ብሎሽ ያችን ምሽት ካሳለፍ አመቱም ጥሩ ደስተኛ ትሆኛለሽ የሚሉት እምነት አላቸው። እውነት ነው። ስለዚህ እሱን ይዘን እንግዲህ በተቻለ መጠን እንደው ቢከፋንም ምንም ቢለንም ትተነው የአመት በዓል ቀን ደግሞ ይመጣበታል። የሆነ ነገር አለው አይደል? የሆነ የሚመጣ ነገር አለ። እሱን ሁሉ ድግምግም አድርገን ትተን በተቻለ መጠን
ጊዜ ለማሳለፍ ሞክረን እንግዲህ አመቱ ጥሩ እንዲሆንልን ማለት ነው። ያው ያመለካከት ያስተሳሰብ ጉዳይ ነው ነገሩ። ግን እንግዲህ አንዳንዴ ደግሞ ይሆናል ስትዩ ይሆናል አይደል? እንግዲህ አልበሟንም እንግዲህ በቅርቡ አስመርቃለችና የአልበም ምርቃቷ ራሱ ትንሽ ለየት ያለ ነበረ። እንደሰማነው ከሆነ በመኖሪያ ቤቷ ነበረ ያስመረቀችውና እስቲ ከአልበሙ ጋር ተያይዞ የተወሰነ ሀሳብ ስጭን እስቲ። እንዴት ነው አቀባበሉ? አዎ እንግዲህ አልበሙ ስሙ ቅምሻ ይባላል። ያው በጣም ጥሩ አልበም ነው። ጥሩ ስልሽ ከቃላት ጀምሮ ያለንበት ነገር ያማከለ ነገር ነው እና በጣም ምንሽ ያው ምንም ሰው ለራሱ ስራ ያስፋበት የደከመበት ስለሆነ በጣም አሪፍ ነው የሚለው እውነት ነው። አዎ እና ሩሳኑ እንግዲህ ሰው ደግሞ ራሱ ሰምቶ እንትን መዳኘትን ይችላል። በደንብ እኛ አስበን ተጨንቀን በተቻለ መጠን ይመጥናል የሚል ነገር አስበን የሰራ ነው። በጣም ጥሩ ቁም ነገሮች አሉ። ብዙ ሃይማኖታውን ብዙ ጊዜ እኔ ዘፈን አልሰማም የሚሉ ሰዎች አሉ። ግን ይሄኛው ከዘፈን ያለፈ ቁም ነገር ያለው ነገር ስለሆነ እንደው ሁሉም ሰው ሊያዳምጠው የሚገባ ይቅርታን፣ ሰላምንና ፍቅርን ይዞ የመጣ አልበም ነው። ሁሉም ሰው እንግዲህ ሊያዳምጠው ደስ ይለኛል። ኦሪጂናል እንደሱ በጣም ጥሩ። እስቲ እንኳን አደረሳችሁ ማለት የምትፈልጊ ካለ እድሉን እንስጥሽና መልእክትም ካለሽ አስተላልፊልን። አመልማል በዜማም ይቻላል። በዜማ አሜን። ለመላው ኢትዮጵያ ሕዝብ በያለበት በዓለም ላይ ያሉት ሁሉ እንኳን አደረሳችሁ ላለው አዲሱን አመት የሰላም፣ የፍቅር፣ የደስታ፣ የብልጽግና በተለይ የሰላም ባካችሁ የሰላም ለሰላም ሁላችንም እንስጋ እንበርታ። ምክንያቱም አንዳንድ ትንሽ ነገር በጣም ትልልቅ ነገር ሆኖ ችግር ያመጣልና በተቻለ መጠን ህዝቡን እንደው ገና ማስራተኛ የሚጠበቅብንና በተቻለ መጠን ሁሉንም ሰው አክብሮ ሁሉም ሰው እኩል ነው። ምክንያቱም እግዚአብሔር ሲፈጥረን እኩል ነው የፈጠረን። ማንም አይበልጥም አያንስምና በተቻለ መጠን ያንን መከባበር እኔ መከበር ስፈልግ ሰውን ማክበር አለብኝ እና ተከባብረን የምንኖርበት አመት የሰላም ሆነን ይቅርታ ተሰጣተን የምንኖርበት አመት። ምክንያቱም እኔ ደጋግሜ ነው የምናገረው አት ኤኒ ኮስት ሰላምና ይቅርታ ነው የሚሻለው። በጣም እናመሰግናለን። ሁሉም ነገር አለ እንግዲህ የሰላም፣ የፍቅር፣ የደስታ አመት ያርግልን ለሁላችን። አሜን። በዜማ ደግሞ እንሰናበት። አደረሳችሁ እንኳን አደረሳችሁ እስልልልን ደንበል በጣም እናመሰግናለን። መልካም በዓል ይሁንልሽ አመልማል አባተ። መልካም ጊዜ። እናመሰግናለን። አሜን ለሁላችን። እንግዲህ ከልዩ የመጨረሻው የአመቱ መጨረሻ ፕሮግራማችን እዚህ ላይ ተጠናቋል። ነገ በልዩ የበዓል ዝግጅት እንገናኛለን። ልዩ የበዓል ዝግጅታችን እንግዲህ ከ9 ሰዓት ጀምሮ እስከ 10 ሰዓት እነሱ ጋር የምናደርሳቸው ይሆናል። በዓሉ የሰላም፣ የደስታ፣ የብልጽግናና ያሰባችሁት የሚሳካበት ዘመን እንዲሆንላችሁ ከወዲሁ እንመኛለን። የኦሮሚያ ባህልና ቱሪዝም ቢሮን ከልብ እናመሰግናለን። ኤዶም መለሰና መሰረት ጣባ አብርሃም ሰብስቤ በቴክኒኩ አብሮ ነበረ። መልካም በዓል። ከኛ በመቀጠል አቢሲኒያ ኢንተርቴይንመንት በልዩ ፕሮግራም ይጠብቃችኋል። መልካም ቆይታ። ወራንጋፋ ፊንፊኔ ይነፉ የዋጀኔ ዴቢ ሰራነም የኦሮሚያ ባህልና ቱሪዝም ቢሮ እንኳን ለአዲሱ ዓመት ለኢሬቻ ሆራ ፊንፊኔና ሆራ አርሰዲ በሰላም አደረሳችሁ ይላል። ቢሮ መጪውን የኢሬቻ በዓል በሰላም በደስታ እንዲካሄድ ከወዲሁ መልካም ምኞቱን እየገለጸ አስፈላጊውን ቅድመ ዝግጅት በማድረግ ላይ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ የክልሉን ባህል፣ ቋንቋ እንዲሁም ሌሎች እሴቶች ለማስተዋወቅና ለማሳደግ ከመቼውም ጊዜ በበለጠ ሁኔታ እየሰራ ይገኛል። የኦሮሚያ ባህልና ቱሪዝም ቢሮ ለመላው የኢትዮጵያ ሕዝብ መጪው አዲስ ዓመት የሰላም፣ የደስታና የብልጽግና እንዲሆን ይመኛል። መልካም በዓል። የኦሮሚያ ባህልና ቱሪዝም ቢሮ አራራቡሳ ዲባን ደሙ ካናዱ ዳንሳ እንኳን አደረሳችሁ።
መሰረት